በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ የእግዚአብሔር ልጅ ጌታችን ወደ ሰጠው ምላሽ ከመሄዳችን በፊት በሸንጎ ትክክለኛ አካሄድ እግዚአብሔር ልጅ ነኝ እና ክርስቶስ መሲህ ነኝ ለሚል አካል ምን ሊደረግ እንደሚገባ እንመልከት። እንዳይድ ሸንጎ አባላት መሲህ የሚነሳበት ጊዜ በእርግጥ ያ ሰው በነቢያት የተነገረለት እውነተኛ መሲህ ስለመሆኑ ወይም ሐሳቢ መሲህ ስለመሆኑ የማጣራት ሂደትን ለመጽሐፍ ታዋቂነታቸው ማከናወን ይገባቸዋል። ክርስቶስ መምጣቱ አስቀድሞ በነቢያት መጽሐፍት የተነገሩትን ትንቢቶች በማገናዘብ ክርስቶስ ነኝ ብሎ የሚነሳን ሰው ማንነት ከቀደሙት ትንቢቶች ጋር ማመሳከርና ነህ ወይም አይደለም ብሎ መወሰን የሸንጎ ድርሻ ነው። ስለ እውነተኛው ክርስቶስ ማንነት በመጽሐፍት የተጻፉ ግልጽ መስፈርቶች አሉ። የመጀመሪያው ራሳቸው ሊቀ ካህናቱ ሲናገሩት የነበረው መስፈርት በቤተልሔም መወለድ አለበት የሚል ነው። ንጉሡም ሄሮድስ የካህናት አለቆች የሕዝቡን ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ በቤተልሔም ነው አሉት። ማቴዎስ ወንጌል ምዕራፍ 2 ከቁጥር 5 እስከ 6። በዚህ መሰረት ጌታችን እናቱ ለሕዝብ ቆጠራ ከዮሴፍ ጋር ወደ ይሁዳ በሄደችበት ሌሊት በቤተልሔም ግርግም ውስጥ በመወለዱ የመጀመሪያው የመሲህነቱን ማስረጃ አሳይቷል። ይህንን እውነታ አንዳንዶች ሲያውቁ ብዙሃኑ ሊቀ ካህናት ግን ጌታ በገሊላ ናዝሬት ስላደገና ናዝሬቱ ኢየሱስ ተብሎ ይጠራ ስለነበር ክርስቶስ በሆኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ዳዊትም ከነበረበት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን? ብለው ክርክር ያነሱ ነበር። ዮሐንስ ወንጌል ምዕራፍ 7 ከቁጥር 41 እስከ 42። ናትናኤል ለሐዋርያነት በተጠራበትም ጊዜ ጓደኛው ፊልጶስ ነቢያት ስለ እርሱ የተናገሩለት የናዝሬቱ ኢየሱስን አግኝተነዋል ብሎ ሲነግረው ከናዝሬት መልካም ነገር ይወጣልን ብሎ የጠየቀው ኦሪትን በመማሩ ምክንያት በነቢያት ክርስቶስ ይነሳል የተባለው ከይሁዳ ቤተልሔም እንጂ ከገሊላ ናዝሬት እንዳልሆነ ስለሚያውቅ ነበር። ይህንን አይተን ጌታችን ከገሊላ ናዝሬት የናዝሬቱ ኢየሱስ ተብሎ እስከመጣ ድረስ ትንቢቱን የሚያውቁ አይሁድ ባይቀበሉትም እውነት አላቸው እንዳንል የሰብአ ሰገልን ምስክርነት ሰምተዋል። በዚያ ስለ መሲሁ በተናገሩት ትንቢቶች ከቤተልሔም ይወለዳል ተብሎ ቢጻፍም መሲሁ ናዝራዊ ይባላል የሚል ትንቢት ነበረ። ስለዚህ ጌታችን ከቤተልሔም ይወጣል እንደተባለለት በቤተልሔም ተወልዶ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት በምትባል ከተማ መጥቶ ኖረ። ማቴዎስ ወንጌል ምዕራፍ 2 ከቁጥር 23። ሌላው የመሲህነት ማስረጃ ከድንግል መወለድ ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ብላ ትጠራዋለች ተብሎ መሲሁ በድንግልና እንደሚወለድ ትንቢት ተነግሯል። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14። ጌታችን የተወለደው በቅዱስ ገብርኤል ብስራት ያለ ወንድ ዘር በግብረ መንፈስ ቅዱስ ከጸነሰች ድንግል ነው። ይህንን ግን ሊቃነ ካህናቱ እንኳንስ ሊያምኑበት ለመስማትም ይከብዳቸዋል። ለቀያፋ ጌታ በድንግልና መጸነሱ አሳፋሪ አሉባልታ ነው፣ በገብርኤል ዘንድ ግን ልደቱ ክብርን የተሞላ ነው እንዳለ ቅዱስ ኤፍሬም። ከዚህ በተጨማሪ መሲሁ ከይሁዳ አንድ ነገድ ዳዊት ቤት መወለድ፣ ከመምጣቱ በፊት ከፊቱ መንገድ ጠራጊ አዋጅ ነጋሪ ማስቀደም ሚልክያስ ምዕራፍ 3 ከቁጥር 1፣ በገሊላ ማስተማር ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 1፣ ልዩ ልዩ ተአምራትን መፈጸም፣ በአህያ ላይ ሆኖ ወደ ኢየሩሳሌም መግባት አለበት ትንቢተ ዘካርያስ ምዕራፍ 9 ከቁጥር 9። በእነዚህ መስፈርቶች ቢታይ ጌታችን ኢየሱስ ክርስቶስም ዳዊት ልጆችና ከይሁዳ ነገድ ነው። ማቴዎስ ወንጌል ምዕራፍ 1 ከቁጥር 1፣ ሉቃስ ምዕራፍ 3 ከቁጥር 30። ከእርሱ ቀድሞ መጥምቁ ዮሐንስ መንገድ ጠራጊ ሆኖ የተነሳ ሲሆን ጌታችን ማስተማሩን የጀመረው በገሊላ ነበር። ማቴዎስ ወንጌል ምዕራፍ 3 ከቁጥር 3 እስከ 4፣ ማቴዎስ ወንጌል ምዕራፍ 4 ከቁጥር 12 እስከ 17። ሌሎች የመሲህነት ምስክሮች ሊቆጠሩ የማይችሉ ተአምራቱ ሲሆን የ3 ዓመት አገልግሎቱንም በአህያ ላይ ሆኖ ወደ ኢየሩሳሌም በመግባት አጠናቋል።
ሉቃስ ወንጌል ምዕራፍ 7 ከቁጥር 22፣ ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 9። የአይሁድ ሸንጎ እውነተኛ የፍትህ ሸንጎ ቢሆን ኖሮ ይህንን በግልጥ የሚታይ እውነት ማየት በቻለ ነበር። እነርሱ ግን የማያዩትን መሲህ መቀበል አልፈለጉም። ራሳቸው በህሊናቸው ውስጥ የሐሳባቸው ፈጠራ የሆነ ሌላ መሲህ ወልደው ነበር። ስለዚህ እነርሱ በህሊናቸው ከሳሉትና እንዲመጣ ከፈለጉት መሲህ ጋር አልገጥም ስላላቸው ሊቀበሉት አልወደዱም። ሁለተኛው ነገር የእግዚአብሔር ልጅ ነኝ የሚልን ሰው ሸንጎ ሊያስተናግድበት የሚገባው አግባብ ነው። በዚህ ጉዳይ 3 የምርመራ ሂደቶች ሊከናወኑ ይገባቸዋል። የመጀመሪያው አይሁድ በሚቀበሏቸው የኦሪት መጻሕፍት መሰረት እግዚአብሔር ልጅ አለው ወይ የሚለውን መመርመርና በእርሱ ዘንድ እንግዳ የሆነውን በሚስጥረ ሥላሴ ትምህርት በሚገባ መመዘን ነው። ሁለተኛው ደግሞ እግዚአብሔር ልጅ በመኖሩ ከተስማሙ በኋላ እግዚአብሔር ልጅ ሰው ሊሆን ይችላል ወይ የሚለው ነው። ሶስተኛው ጥያቄ ክርስቶስ የተባለው የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው ወይ የሚለውን መመርመር ነበር። እግዚአብሔር ልጅ የሚለውን ሐሳብ በቅን ሕሊና ቢመረምሩ ኖሮ አይሁድ እጅግ ብዙ ማስረጃዎችን ከሚያምኑባቸው መጻሕፍት ላይ ያገኙ ነበር። እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ መዝሙር 2 ከቁጥር 7። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን መዝሙር 109 ከቁጥር 3። ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ ምሳሌ ምዕራፍ 8 ከቁጥር 24 እስከ 25 የሚሉት ቃላት ስለ እግዚአብሔር ልጅ ያስረዳሉ። እግዚአብሔር ልጅ ሰው ሆኖ እንደሚመጣ ደግሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫካው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ተብሎ ስለ አምላክ መወለድ ተጽፏል። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 7። የካህናት አለቆችና ጸሐፍት ፈሪሳውያን እግዚአብሔር ልጅ ስለሚለው ጉዳይ በቅንነት መጻሕፍትን መመርመር አልፈለጉም። ቅዱስ ጳውሎስ በኢየሩሳሌም የሚኖሩ ሰዎች አለቆቻቸው እርሱንና በየሰንበቱ የሚነበቡትን የነቢያት ድምጾች ስላላወቁ በፍርዳቸው ፈጽመዋል እንዳለ የተነገራቸው የመሲህ ገዳዮች ሆኑ። የሐዋርያት ሥራ ምዕራፍ 9 ከቁጥር 29። ለነቢያት አስቀድሞ ተገልጦላቸው የጻፉትን የአምላክ ሰው መሆን ነገር አይሁድ ሸንጎ መካከል ሊያምን የፈቀደ አልነበረም። ነቢዩ ኢሳይያስ ይህን አስቀድሞ አውቆ የሰማነውን ነገር ማን አምኗል? እግዚአብሔርስ ክንድ ለማን ተገልጧል? ብሎ እግዚአብሔር ዓለምን ለማዳን የሰደደውን ክንዱን ከሊቀ ካህናቱ ጀምሮ የሚቀበለው እንደሌለ ተናግሮ ነበር። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1። የካህናት አለቆችና ፈሪሳውያን ሕግ አዋቂዎች ቢሆኑም በዚህ ጠባያቸው ግን ከኢትዮጵያውያን ጃንደረባ እንኳን ያነሱ ነበሩ። ኢትዮጵያው ጃንደረባ ኢሳይያስን ትንቢት በሰረገላው ቁጭ ብሎ ሲያነብ ፊልጶስ ቀርቦ የምታነበውን ታስተውላለህ ብሎ ጠይቆት ነበር። ጃንደረባውም እንደ አይሁድ አለቆች ሳይኮፈስ በትሕትና የሚመራኝ ሳይኖር እንዴት ይቻለኛል? ነቢዩ ይህን ትንቢት ስለማን ተናግሮታል? ስለ ራሱ ነው ወይስ ስለ ሌላ ብሎ ጠይቆ ለእግዚአብሔር ልጅና ስለ ሰው መሆኑ ከፊልጶስ ተምሯል። ከዚያም ጃንደረባው ራሱ ሐሳብ አቅርቦ ራሱ ጸሎተ ሃይማኖትን አርቅቆ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ተጠምቋል። ኢትዮጵያዊ ባኮስ በፊልጶስ ፊት ያሳየውን ትሕትና ሊቀ ካህናቱ በክርስቶስ ፊት እንኳን ማሳየት አልቻሉም። በዚህም ትሕትና ፊተኞቹ እስራኤላውያን ከኢትዮጵያ ይልቅ በእምነቱ ኋለኞች ሆኑ። እግዚአብሔር በመካከላቸው በሥጋ ተገልጦ ነበር። ስለ እስራኤልም ስላልፈለጉ ተገኘው፣ ስላልጠየቁኝ ተገለጡ፣ ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋው ሲል ተናግሯል። ሮሜ ምዕራፍ 10 ከቁጥር 20-21። ቀኑን ሁሉ ወደ እስራኤል እጆቹን የዘረጋው እግዚአብሔር ወደ ኢትዮጵያ ግን እጆቹን መዘርጋት አላስፈለገውም። ምክንያቱም ራሷ ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለችና። መዝሙር 67 ከቁጥር 31። በንግሥተ ሳባ አማካኝነት የሰለሞንን ጥበብ ፈልጋ የገሰገሰችውና በትሕትና የጠየቀችው ኢትዮጵያ አሁን ደግሞ ከሰለሞን የሚበልጠው አምላክ በትሕትና በጃንደረባው በኩል ጠይቃ አመነች።
እንደ ነገሥተ ሳባ ኢትዮጵያዊ ጃንደረባም በሊቃነ ካህናቱና በፈሪሳውያን ትውልድ ላይ ተነስቶ ሳይፈርድ አይቀር ይሆን? ኢሳይያስን ትንቢት ትርጓሜ ለማወቅ ከፊልጶስ በትሕትና ጠይቋልና ከፊልጶስ የሚበልጥ ክርስቶስ ግን በዚህ ሸንጎ አለ። አይሁድ የጃንደረባው ትሕትና ቢኖራቸውና የክርስቶስን የእግዚአብሔር ልጅነት አምነው በዚህ ሸንጎ ላይ ቢያውጁ ኖሮ የአይሁድ ሸንጎ ጉባኤ ኒቅያ ሊቃነ ካህናቱ ሰለስቱ ምዕት የጉባኤውን ውሳኔ ጸሎተ ሃይማኖት ሆነ ነበር። እነርሱ ግን እንኳን ሊያምኑ ከጌታችን ጋር ስለ ጉዳዩ መነጋገር አይፈልጉ ነበር። በአንድ ወቅት የሆነው ይህ ነበር። ፈሪሳውያን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶች የእግረ መረገጫ እስካደርግልህ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊት ጌታ ብሎ የከጠራውስ እንዴት ልጅ ይሆናል አላቸው። አንድም ቃልስ እንኳን ይመልሱለት ዘንድ የተሻለው የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ማቴዎስ ወንጌል ምዕራፍ 22 ከቁጥር 41 እስከ 46። ለመመለስ የተቸገሩት በዳዊት ትንቢት ላይ ጌታ ተብለው የተጠሩት ሁለት መሆናቸው ግራ ስላጋባቸው ነው። አብና ወልድ የሚለውን ትምህርት ሳይረዱ ይህን ጥያቄ መመለስ ስለማይችሉ ዝም አሉ። ጌታችን ሊቀ ካህናቱ በንጉሥ ዳዊት መቃብር ዙሪያ የተወዛወዙ የተቀባበሉ በቃላቸው ሲደግሙት የሚሉትን መዝሙረ ዳዊት ጠቅሶ ምላሽ ሰጣቸው። ከዚህ ሁሉ በኋላ ግን እንዲህ በፍትህ አልባው ሸንጎ እግዚአብሔር ልጅ እንደሆንክ ንገረን ብለው የሚጠይቁት ይህንን ጥያቄ መምህር ሆይ አንተ እግዚአብሔር ልጅ ነህ ብሎ የመሰከረለት የሐዋርያው ናትናኤል በቀላሉ ሊመልሰው ይችል ነበር። ናትናኤል ግን በዚህች ምሽት እግሬ አውጪው ብሎ ወንድሞቹ ጋር ሸሽቷል። ይህን ጥያቄ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው ቅዱስ ጴጥሮስ በቀላሉ ሊመልሰው ይችል ነበር። ቅዱስ ጴጥሮስ ግን መምህሩ ክርስቶስ በሸንጎ መካከል ቆሞ በሚንገላታበት በዚህች የጭንቅ ሰዓት እዚያው ግቢ ውስጥ ከአይሁድ ጋር ቁጭ ብሎ እሳት እየሞቀ ነው። ጌታችን የእግዚአብሔር ልጅ ክርስቶስ አንተ ነው የሚለው የሊቀ ካህናቱ ጥያቄ እኔ ነኝ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ አለ። ማርቆስ ወንጌል ምዕራፍ 14 ከቁጥር 12። እግዚአብሔር ልጅ መሆኑን ከመግለጥ ባሻገር ዛሬ በሐሰት ሸንጎ በግፍ ከፊታቸው አቁሞ ሊፈርዱበት በተነሱ ጊዜ በኃይል ቀኝ ተቀምጦ በተራው ሊፈርድባቸው እንዲመጣ አሳስባቸው። በዚህ ጊዜ ሊቀ ካህናቱ ቀያፋ ልብሱን ቀዶ ተሳድቧል። እንግዲህ ወደዚህ ምስክሮች ስለምን ያስፈልጉናል? እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል አለ። እነርሱም ሞት ይገባዋል ብለው መለሱ። ማቴዎስ ወንጌል ምዕራፍ 26 ቁጥር 65 እስከ 66። ግራ ቀኝ አገናዝቦ የሁሉን ሐሳብ በማግስቱ ሰምቶ ሊፈርድ የሚገባው ሊቀ ካህናት ፍርዱን ራሱ ወስኖ ሌሎችን በመገፋፋትና ለቁጣ በማነሳሳት ፍትሐ ለባለ ሸንጎ በግፍ ደመደመው። ቀያፋ ልብሱን መቅደዱ በራሱ ፈሪሃ እግዚአብሔር እንደሌለው ቁልጭ አድርጎ የሚያሳይ ነው። ኦሪት በራሱ የቅባት ዘይት የፈሰሰበት የክህነትም ልብስ ይለብስ ዘንድ የተቀደሰ ወንድሞችም የበለጠውን ካህን ራሱን አይግለጥ ልብሱንም አይቅደድ የሚል ትእዛዝ ነበረ። ሊቀ ካህናት ሌላው ቀርቶ እናትና አባቱ ልጆቹ ቢሞቱ እንኳን ልብሱን መቅደድ አይችልም ነበር። የአሮን ልጆች አብዱና ናዳብ ተቀስፈው በሞቱ ጊዜ ራሱ እግዚአብሔር ለሙሴ አሮንና ልጆቹን እንዳትሞቱ በማህበሩ ቁጣ እንዳይወርድ ልብሳቸውን አትቅደዱ በላቸው ብሎ ነግሮት ነበር። ቀያፋ ግን በጌታችን ላይ ነገር ለማባባስ ብሎ ቀድሞውንም ክብር የማይሰጠውንና በአሕዛብ ሮማውያን ገዦች ቤት ተቀምጦ ረክሶ የተሰጠውን ልብስ ተገኑ ቀደደው። በዚህ ድርጊቱ የእርሱ ሊቀ ካህንነት እንዳበቃለት መሰከረ። የኦሪት ሊቀ ካህናት በአዲስ ኪዳኑ ሊቀ ካህናት በኢየሱስ ክርስቶስ ፊት ልብሱን በመቅደድ አገልግሎቱን እንዳበቃ በተግባር አሳየ። ቀያፋ ልብሱን ቀዶ የኦሪት ክህነት አለፈች ብሎ እንዳሳየ በማግስቱ ደግሞ የሚገለገልበት ቤተ መቅደስ በተራው መጋረጃው ተቀዶ የመቅደስነት ክብሩ እንዳበቃ በራሱ አሳይቶታል። ወስብሐት ለእግዚአብሔር።